አሁን ድሬዳዋ ከኤርፖርት ወጥቼ ታክሲ የሚይዝበት ቦታ እየሄድኩ ነው። ያው ኤርፖርት ውስጥ ባጃጅ ኮንትራት ጠይቄ 400 ብር ብሎኝ ባጃጅ ነው እንግዲህ አስብ፣ ባጃጅ 400 ብር። አዲስ አበባ ውስጥ 10 ብር ለመክፈል የምንናደድባቸው ባጃጆች እዚህ ኮንትራት ከዚህ ከኤርፖርቱ ወደ ነምበር 1 ስጠይቅ 400 ብር ብሎኝ አስደንግጦኝ በእግሬ እየነካሁት ነው። ከንቲባው ደጉ ከንቲባ፣ ያ ደስ የሚል ከንቲባ ያለበት ሀገር ነው እንግዲህ የድሬዳዋ ማለት። በእውነቱ ከተማው ከዚህ ቀደም እንደማውቃት አይደለችም። በጣም ውብ ሆናለች። ማብራቱ ደስ ይላል። ሁሉም ነገሩ ደስ ይላል። በጣም ቆንጆ ከተማ ሆናለች። እንግዲህ በሰላም ገብቻለሁ። ነገም ተነገ ወዲያም እንግዲህ እዚህ ነው የምውለው። እንግዲህ ተመልሼ እስክመጣ ይሄን ሙቀት መቻል ነው እንግዲህ መቻል ነው። በጣም የሚገርም ሙቀት ነው ያለው አየር ላይ የተቀበለኝ ሙቀቱ። እንዲሁም አብዛኞቹ ስትራክቸሮቹ እየተሰሩ ነው። ብዙዎቹ አላለቁም። ያለቁት ቦታ በጣም ያምራሉ፣ ደስ ይላሉ። አሁን ይሄ በፊት በጣም የተጣበበ ቦታ ነበረ። አሁን ግን ግልጥ ብሎ በጣም ያምራል ይሄ ቦታ። ድሮ ሳቅ በእርግጥ ዛፎቹ ያረጁት ተነስቶ ነው መሰለኝ እንደዚህ ገላጣ አልነበረም ድሬዳዋ። አብዛኛው ቦታ እንደዚህ ገላጣ አልነበረም። አሁን ግን ገላጣ ነው። ድሮ እኔ ድሬዳዋን ሳቃት ከተማ ውስጥ እንትን አልነበረም፣ ባጃጅ የሚባል ነገር አናውቅም ድሮ እኛ ድሬዳዋ በምንሰራበት ሰዓት። አሁን ነው ባጃጅ እንግዲህ ሀገሪቷን የተቆጣጠረው። ደስ የሚል ሁኔታ ላይ ነው አሁን ከተማው። የሚያምር ሁኔታ ነው ያለው። ያምራል፣ በጣም ደስ ይላል። ዋው ወድጄዋለሁ። ይኸው ዛፎቹ በፊት የነበሩት አርጅቶ አዳዲስ ተተክሎበታል። እንዲሁም የመንገዱ ማብራት አብዛኛው ሶላር ነው። ደስ ይላል። ይህን ኃይል ከመቆጠብ አንጻር በጣም የሚገርም ነው። እንግዲህ እኔ የሚሄደው በእግሬ እየተጓዝኩ ያለሁት ወጪ ለመቆጠብ ብዬ ነው። ይኸው ይመስላል እንግዲህ። ቀስ እያልኩ ደግሞ አንዳንዶቹን አሳያቸዋለሁ።